የተዋጋው እኔ፣ ያሸነፍኩ እኔ፣ የተጎዳው እኔ፣ የቆሰልኩ እኔ የሚለውን በሽታ እኛ ማድረግ መቻል አለብን። አሁን መከላከያ ጋር ብንሄድና ወታደሮች ብቻ ሰብስበን እኛ ባልኖር እኮ እኛ ጥሩ ነው፣ እኔ ባልኖር እኮ ባልቆስል እኮ ባልሞት እኮ ኢትዮጵያ አታሸንፍም ቢል፣ አረ አርቲስቶችም እኮ ነበሩ፣ ጋዜጠኞችም እኮ ነበሩ ካልተባለ በስተቀረ እኛ ካላደረግነው በስተቀረ ድሉ ሙሉ አይሆንም። ዛሬ አትሌቶች እኛ መካከል የሉም፣ ግን ዘምተዋል። አርቲስቶች ከአሜሪካ መጥተው ዘምተዋል። አትሌቶች ከአሜሪካ መጥተው ዘምተዋል። የነዚህን ዘማቾች ሚና የሚያውቀው በአውደ ግንባር የነበረ ሰው ብቻ ነው። ከዚያ ውጭ የነበረ ሰው ሚናቸውን ላይገነዘብ ይችላልና የኔና የናንተ ዋነኛ ስራ እኔነትን ደፍቀን እኛነታችንን ማጉላት፣ ድሉን በጋራ እንዳመጣ ነው፣ ጠላት በጋራ እንደመጣብን፣ ወደፊትም በጋራ ስንቆም አሸናፊዎች እንደምንሆን ማሰብ ማስተማር ከኛ ይጠበቃል።